በአብይ አህመድና በብርሃኑ ጁላ መካከል የተፈጠረው መንፈራቀቅን በተመለከተ ትላንትና በነገራችን ላይ በጣም ክሪቲካል የሆነ መረጃ ነው ያደረስነው። ያንኑ ደግመን ለማጣራት ሞክረናል። አብይ አህመድ በአቋሙ ገፍቶበታል። ብርሃኑ ጁላን ከኃላፊነት አንስቶ ጌታቸው ጉዲናን የመከላከያ ኢታማዦር ሹም የማድረግ ፍላጎት አለው። ብርሃኑ ጁላ መነሳት የለበትም የሚል አቋም ደግሞ በእነ ሽመልስ አብዲሳ በኩል አለ። ዘሶኮልድ የሸዋ ጀልዱ አካባቢ ስብስብ ብርሃኑ ጁላ፣ ሽመልስ አብዲሳ ምናምን ከተነኩ ይሄ የጅማቲም ጠቅላላ እንዳለ የኦሮሚያን ፖለቲካ ሊበላው ነው። ስለዚህ በፍጹም ይሄንን መፍቀድ የለብንም በሚል የተወሰኑ የሚያጉረመርሙ ተነስተዋል። መንፈራቀቆች አሉ። አብይ አህመድ ብርሃኑ ጁላን በክብር ተሸኘ ምናምን ብሎ ማንሳትና መዝግቡ ጌታቸው ጉዲናን ሲነቃ ካልተውት በቀር ጌታቸው ጉዲናን ግን አዛዥ አድርጎ ኢታማዦር ሹም አድርጎ ማምጣት ይፈልጋል። ያው እንደምታውቁት የንግድ ባንኩ ባጫ ግና ሲነሳ አቤሳኖ ነው የተተካው። አዲስ አበባ ላይ ታከለ ኡማ ሲነሳ አዳነች አቤቤ ነው የተተካችው። ኢታማዦር ሹም ላይ ብርሃኑ ጁላ ቢነሳ የሚተካው ጌታቸው ጉዲና ነው። አየር ኃይል ላይ ይልማ መርዳሳ ቢነሳ ከአምስት ስድስት ምክትሎች አሉ አይደለም? ከነሱ መካከል አንዱ ነው የሚመጣው። ኦዴድ ሲነሳ ኦዴድ ነው የሚተካው። የትም ቦታ ላይ የአገሪቷን ቁልፍ ስልጣን የኢኮኖሚውንም የወታደሩንም ሌላውንም ጨፍልቆ ይዞ እንደፈለገ የሚፈነጭ ስብስብ ነው ያለው ይሄ ስብስብ። እርስ በርስ ውስጥ ግን የተፈጠሩ እንደዚህ ያሉ የመንፈራቀቅ ችግሮች ግን መነሻ ምክንያታቸው ብርሃኑ ጁላን አንስቶ ጌታቸው ጉዲናን ማምጣት ነው። ሹማ አብደታ የሚባል ሪፐብሊካን ጋርድ አለ። አብይ በአመዛኙ እምነት የሚጥልበት ሰው ቢሆንም የሹማ አብደታ ተቋም ግን አብይ አህመድን ፕሮቴክት ያደርጋል ብሎ ስላላሰበ ትላንት እንዳልናችሁ የመፈንቅለ መንግስትም ማናቸውም ጥቃት ቢፈጸምብኝ ሊከላከል የሚችልበት አቅም የምፈጥረው ራሱን የቻለ አንድ የመከላከያ ተቋም ሳደራጅ ነው በሚል የራሱን የቻለ ሌላ ኃይል የልዩ ኃይል በሚል የልዩ ኃይል ዘመቻ ቡድን እየተደራጀ ነው የሚገኘው። አንድም የነ ብርሃኑ ጁላ በዚህ ቅሬታ አድሮባቸዋል። ከመከላከያ ውጪ የሆነና በእኛ ቁጥጥር ስር ያልሆነ ለምን ይደራጃል የሚል ነው። ለማንኛውም ምክንያቱም ኤኒታይም እነ ብርሃኑ ጁላ ወታደሩን ስለያዙ ትንሽ ፈንገጥ እንላለን ቢሉ አብይ አህመድ ይሄ ነው ብልጠቱ፣ ይሄ ነው ባይዘው እነዚህ ሶኮልድ ሲኒየር የኦሮሞ ሰዎች ባለስልጣናት ወይም የሆነ አቋም ቢይዙና ጫና ቢፈጥሩ ነው ነገርየው። አቋም ቢይዙ ጫና ቢፈጥሩ የሆነ ነገር ቢያደርጉ አማራጩ ምንድን ነው ተብሎ ካልኩሌት ተደርጎ አብይ አህመድ ለምሳሌ እና አባዱላ በሆነ መንገድ ፊታቸውን ቢዞሩ እነ ግርማ ብሩ በሆነ አጋጣሚ ፊታቸውን ቢዞሩና መከላከያውን አፕሮች አድርገው ባለፈው ተሞክሮም ነበር። ይሄ ሰውዬ እስከቀጠለ ድረስ አገሪቷ ችግር ውስጥ ልትገባ ነው፣ የያዝነውን ስልጣን ልናጣ ነው የሚል ስጋቶች ተፈጥረው ነበር። አንድ ሰሞን ደምስሩ እየተገታተረ ወጥቶ ታስታውሳላችሁ። አብይ አህመድ አይሳካላችሁም፣ እንዳትሞክሩ፣ እልቂት ነው የሚፈጠረው፣ የራሳችሁን እድሜ ኖራችሁ ምናምን እያለ ሲበሰጫጭ የነበረው የያዘውን ስልጣን ሊያሳጣን ስለሆነ ይሄን ሰውዬ መከላከያው አቋም ያዝና ኖ ይበለው፣ ደህንነቱ ላይ ያሉትም አቋም ያዙና ኖ በሉት፣ ይበቃዋል፣ በአንድ ግለሰብ ይሄ ሁላ ነገር መፈጠር የለበትም፣ ስልጣን እንዳናጣ የሚል ግምት እንቅስቃሴ ነበር። እሱን ተከትሎ አሁን እነ ብርሃኑ ጁላ ያንን ነገር ኮንቪንስ ሊደረጉ ይችላሉ ብሎ ሰግቷል። ሁለተኛ ሀያላኑ ሀገራትም ሰውየው መምራት እንዳልቻለ ፓርቲውም ሀገሪቷን ሊያረጋጋ እንዳልቻለ ከተረዱ መጀመሪያ አፕሮች እንደሚያደርጉት ያው እነ ሳሞራ የኑስን አፕሮች እንደተደረገው ሌላው አፕሮች ሊደረግ የሚችለው ብርሃኑ ጁላን። ጌታቸው አሰፋ ያኔም አፕሮች ሲደረግ አሻፈረኝ ብሏል፣ አሁንም አሻፈረኝ ብሏል። ቪዛም ተከለከለ መሰለኝ። የሌላውን እንግዲህ ስናይ እውነት ለመናገር በእነዚህ መካከል እየተፈጠረ ያለ መፈራቀቅ የሚነግረን አብይም እያደረገ ያለው ጌታቸውን ጉዲናን ካሳመነ በኋላ አንድም በጣም በጥንቃቄ እንድታዩት የቤኒሻንጉልን ጉዳይ የደቡብ ሱዳን ላይ የብሉ ናይል ቀጠና የሚዋጋ ኃይል በልዩ ሁኔታ በሚስጥር ቤኒሻንጉል የስልጠና ካምፕ እንዲሰራ ከመሬት ጋር ውል ሲደረግ ጌታቸው ጉዲና ያንን በሚስጥር ሲያስፈጽም ብርሃኑ ጁላ መረጃ የለውም። ቅሬታዎች በየጊዜው እየተጠራቀሙ መጥተዋል። አደባባይ ላይ እንደሚያስመስሉት አይደለም። ወታደራዊ መረጃዎች የሚያሳዩት ነገሩ የተንፈራቀቀ